ሰነበተው ጃዋር መጻፍ እየሸቀጠ ነው ቢዝነስ እየሰራ ነው እንጂ ፖለቲካ እየሰራ አይደለም የሚሉ እዛ ብልጽግና መንደርም ሰምተናል እውነት ጃዋር ይሄን መጻፍ የጻፈው ለቢዝነስ ብሎ ነው ወይስ ለፖለቲካ አጀንዳ ብሎ ነው ገንዘብ ምንድነው ጃዋርን ከማንም የሰው የበለጠ ነው ያውቀዋለሁ ከማንም ሰው የበለጠ አብረን ብዙ ሀገር ሄደናል ለኦኤምኤን ጉዳዮች የተረዳሁትን ሶስት ነጥቦች ልናገርና ወደ አንተ ጥያቄ መልሳለሁ ያኔ ምን አይነት ሰው እንደሆነ መጀመሪያ ጃዋር ከማንም ሰው በፊት እኔን በማይገባኝ ጊዜ ይህ የኦሮሞ ፕሮቴስት በሚጀምርበት ጊዜ የሶሻል ሚዲያ ኃይል እንዳለው ጥቅም እንዳለው ለትግል መጠቀም እንደሚቻል ያውቅ ነበር በሚኒያፖሊስ መጀመሪያ ላይ ስንገናኝ ዲሰምበር 4 2015 ስንገናኝ እኔ እኮ 100,000 ሰዎች ተከታዮች አሉኝና በዙ እንጠቀማለን ሲለኝ እኔ አልገባኝም ነበር ምን እንደሚያወራ እኔ አልገባኝም ነበር ምን ነገር ግን ፌስቡክን ተጠቅሞ ህዝብን አነሳስቶ ለውጥ ማምጣት እንደሚቻል ከማንም ሰው አስቀድሞ የገባው እንደሆነ አሁን እኔ መሰከርለታለሁ 100,000 ነው ያለኝ አሁን ሚሊዮን ነው ከዛ በላይ እንደነበረው ትዝ ይለኛል 2.5 ሚሊዮን አለ አሁን ኦኬ በቅርብ ላይ ይሁት እስከዛ ድረስ የደረሰ ነው ተሰሚነቱን ነው የሚነግረው ይሄንን ግን የሶሻል ሚዲያን ፓወር ከማንም ሰው በፊት የገባው ስለነበረ ነው አስቀድሞ ማየት ይችላል ማለት ነው ሁለተኛ የፖለቲካ አንድነት ያስፈልጋል የኦሮሞ ህዝብ አንድነቱን እንደገና እንዲያገኝ ያደርጋል ለምን እኔ አብረን እየሄድን በየቦታው ከኦሮሞ ዲያስፖራ ጋር እንናገር ነበር በየቦታው ኢንጌጅ እናደርግ ነበር በአውሮፓ በአሜሪካ በአውስትራሊያ ያን ጊዜ የሚደረጉት ንግግሮች የኦሮሞ ህዝብ አንደኛ የራሱን ማንነት አውቆ አንድነቱን እንዲያውቅና እንዲጠብቅ ለማድረግ አንድ የፖለቲካል ኮሚዩኒቲ አንድ ዩኒፋይድ የሆነ የፖለቲካል ኮሚዩኒቲ ፈጥሮ ነበር ይሄ ነገር አስቀድሞ የገባው ነው የነበረው ጃዋር ከዛ በላይ ደግሞ ኢንፎርሜሽን ከየቦታው ይሰበስብ ነበር ከሀገር ቤት ውስጥ ያንን ቶሎ ተጠቅሞ ቶሎ ስራ ላይ አውሎ ለውጥን ለማምጣት የቻለ ነው የነበረው አሁን መጽሐፍ መሸጥ ወደዛ ወርዷል ለማለት ነው ይሄንን መንግስትን ለመለወጥ ጥቅም የታገለና ስራ የሰጠው መጽሐፍ ለመሸጥ ነው የጻፈው ለማለት ከተፈለገ እንግዲህ በከዛ መጽሐፉን በመሸጥ የሚያገኘው የገንዘብ ጥቅም በቀላሉ ከዛ ውጪ ሊያገኘው የሚችለው ይመስለኛል ስለዚህ ይሄም የብልጽግና ሸረብ ነው የሚመስለኝ ብልጽግና እሱን ዝቅ ለማድረግ የመጽሐፍ ሻጭ ለማድረግ የመጽሐፍ ቸርቻሪ ለማድረግ የፖለቲካ ቸርቻሪ ለማድረግ የሚጠቀሙበት ካልሆነ በስተቀር ከዛ መጽሐፍ የሚገኝ ገቢ ይሄን ያህል የሚጠቅመው አይመስለኝም የመጽሐፍ መሸጥ ገቢ አይደለም ግን ቅድም ተናግሬያለሁ ይዘቱን መጽሐፉ በአንድ በኩል የራሱን ህይወት ነው የሚያገው በሌላ በኩል ደግሞ የወደፊቱን ነው የሚናገረው ምን መሆን እንዳለበት አሁንም በፌስቡክ ላይ ያየሁት የመጽሐፉ ሜሞአርና ወደፊት ደግሞ ምን ትግል እንደሚያስፈልግ በዛ ጉዳይ ከውጭ ሀገር ካሉ ማህበረሰቦች ጋር ለመነጋገር ነው የምመጣው የሚል ጽፎበታል ይሄን ሁሉ ያለ የመጽሐፍ የመሸጥ ጉዳይ ነው የሚለው ለኔ አይመስለኝም ደግሞ እውነት አይደለም ያው የብልጽግና አካሄድ ነው በነገራችን ላይ በዚህ ላይ አንድ ነገር መጨመር የምፈልገው የፌስቡክ ነው የሚለው የብልጽግና ፕሬዚደንት የፌስቡክ ጀግኖች በፌስቡክ መለወጥ የማይቻል ምናምን አይደለም ሲል የነበረው ፌስቡክን ይጠቀም እንጂ ፌስቡክ ያኔ ይጠቀም እንጂ ጃዋር ፌስቡክ አይደለም ለውጥን ያመጣ ፌስቡክ አይደለም ምድሩ ላይ ነበረ አደረጃጀት ይሄን አውቃለሁ እኔ
ስለዚህ ይሄ የፌስቡክ ነገር ነው ብሎ ወደዛ ዝቅ የማድረጉ ነገር ያኔ የተደረገው አሁን መደረግ አይችልም እንዴ? ትግል ስልት ትለውጣለህ። የብልጽግና መንግስት የኢህአዴግ መንግስት አይደለም። የኢህአዴግ መንግስት እኮ ይሄ የኦሮሞ ሌላ ያን ጊዜ የነበረው የህዝብ አመፅ በተቀሰቀሰበት ጊዜ እኮ መጨረሻ ላይ ቲፒኤልኤፍ ለአንድ ወር ቁጭ ብለው ገምግመው በስብሰናል፣ ልክ አይደለንም፣ ጠፍተናል። ኢህአዴግም 17 ቀን ተቀምጠው ከዲሰምበር ውስጥ እስከ ዲሰምበር 13 እስከ ዲሰምበር 31 ነው 30 ድረስ ቁጭ ብለው 17 ቀን ከተናገሩ በኋላ ለውጥ እናምጣ፣ በቃ መተኮስን በህዝብ ላይ መተኮስን እናቁምና ለውጥ እናውጣ ብለው ስልጣንን የለቀቁ ናቸው። ሰው ወደደም ጠላም ይህን ታሪክ መለወጥ አይቻልም። ወደደም ጠላም ይህን ታሪክ መለወጥ አይቻልም። ኢህአዴግ ሆነ ብሎ ተቀብሎ የህዝብን አመፅ ተቀብሎ የህዝብን ጥያቄ ተቀብሎ ኢህአዴግ ስልጣንን ወደ ለውጥ ለማሸጋገር የተወ ነው። አሁን ያለው መንግስት ያ አይደለም። ያን ጊዜ እኮ 5000 ሰው ነው። 5000 ሰው ትንሽ ነው ልልህ አይደለም። 5000 ወጣቶች ገብረናል ትንሽ ነው ልልህ አይደለም። አንድ ሰው የገደለ ሚሊዮን ለመግደል ወደ ኋላ አይልም። በዚህ በብልጽግና ዘመን ግን ሚሊዮን ሰው እኮ ነው፣ ወደ 2 ሚሊዮን እኮ እየተጠጋ ነው የሞተው ሰው። ይሄኛውን በዛኛው ትግል ስልት እንደዚህ አይነት ሌላ ነገር እኮ የለውም። ብልጽግና እኮ እውቀት፣ ታክቲክ፣ ስትራቴጂ የሚባል ነገር የሌለው ነው እኮ። እነሱ ያላቸው የተዋጣላቸው መከፋፈል፣ ህዝብን በህዝብ ማጋጨትና ብሩታል መሆን፣ ጭካኔ፣ የጠረጠረውን በሙሉ የሚያርድ ስብስብ ነው። በዛው በኦሮሞ ፕሮቴስት ጊዜ በነበረው ስልት ነው ለማለት አይቻልም። የተለየ መንግስት ነው ከኢህአዴግ የተለየ መንግስት ነው ይሄኛው መንግስት። ይሄ የተዋጣለት አንድ ነገር ያለው ጭካኔው ነው። ወደር የሌለው ገደብ የሌለው ጭካኔው ነው። መነጋገር አለብን ያለው ትክክል ነው። ፕሮፌሰር አንተ እንዳልከው በ2015 100,000 ተከታይ የነበረው ፌስቡክ ብዙ ሰው ማይጠቀምበት ዘመን አሁን የሆነች ነገር ፖስት ባደረገ ቁጥር በሺዎች ነው በአንዴ በደቂቃዎች ሼር የሚያደርገውና ኦሮሚያ አካባቢ ያለው ተቀባይነት ወደ ነበረበት የተመለሰ ነው የሚሉ አሉ። ከብልጽግና አካባቢ ያሉ ምንጮች የሚነግሩን ብልጽግና አካባቢ የመከፋፈል ስሜት፣ ተስፋ ቆርጦ የነበረም የመነሳሳት ስሜት፣ በብልጽግና መንደር ውስጥ የነበረ ደግፋለሁ ብሎ ሲታትረው የነበረም ትንሽ የመከፋት ወይም እንዲሁ የመጠራጠር ይሄ መንግስት አይቀጥልም የሚል መንፈስና ወደ ትግሉ በጊዜ ልቀላቀል የሚል መንፈስ እየመጣ ነው እያሉ ነው። በተለይ በኦሮሚያ በአፋን ኦሮሞ ስለሆነ የኦሮሚያ ፖለቲካል ዲስኮርሱ ብዙ ሰው አይከታተለውምና የፈጠረው ነገር አለ። ወደ ቀድሞ መመለስ ባይችልም መመላ የነበረው ውጭ ሀገር ሆኖ ሲሰራው የነበረው ግን አሁንም የኦሮሚያ ፖለቲካ የሆነ መንፈስ የተስተጋባ ይመስላል። ትዝብት ምን ይመስላል? ይኸውልህ አንድ ሰው ብቻውን ታሪክ ሊሰራ አይችልም። ካርል ማርክስ ነው አይደለም ይሄን ያለው? Make history but not as they please. No, ያለው people make history but not as they please. Persons make history but not as they please. ጀዋር ስላለ ብቻ ወይም ሌላ መሪ የትግል መሪ ስላለ ብቻ ለውጥ ማምጣት አይችልም።